ጾም ሳይጾም ጸሎት ሳይጸልይ የሚውል በጾም ጊዜ ማለት ነው። አሁን በባላምስ አይደለም። ሆዱን የሚያመልክ አለ። አንተ ሆድ አምላኪ ይላል መጽሐፍ ቅዱስ ጳውሎስ። ለከርሶሙ አምላኮሙ ሆዳቸውን የሚያመልኩ አሉ። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማን ነው አምላካቸው? ማን ነው? ሆዳቸው ሲበሉ ሆድ አምላኩ በሉ። አንድ ክርስቲያን የሐዋርያት ጾም ለምን እንደሚጾም ማወቅና መረዳት አለበት። የኛ ጾም መጽሐፍ ቅዱስ ላይ በሚያዘው መሰረት ነው። ለእግዚአብሔር አትነግረውም? እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይሄው ኃጢአትን ለእግዚአብሔር ንገር ይላል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። ዛሬ እንግዲህ አስተማሪ በሆኑ ነገሮች መጥቻለሁ። ከፊታችን ሰኔ 2 ነገ ማለት ጀምሮ የሐዋርያት ጾም ይገባል። ከሰባቱ አጽዋማት መካከል አንዱ የሆነው ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ የመጀመሪያቸው ስራ ያደረጉት ጾምን ነውና ይህ የሐዋርያት ጾም ይገባል። እንግዲህ ብዙዎች ይህን የቄስ ጾም ነው የሚሉ አካላቶች አሉና ይህንን አብረን በጋራ እንመለከታለን። በዚህ ጾም እንዴት ነው መጾም ያለብን? ምንስ ነው ማድረግ ያለብን? የሐዋርያት ጾም ማለት ምን ማለት ነው? ይህንን ሳናውቅ ጾምስ መጾም የለብንም የሚባሉት ነገሮች ምንድናቸው የሚለውን በስፋት የምንመለከትበት መራግብራችን ነው። ከናንተ የሚጠበቀው እስከ መራግብሩ ፍጻሜ አብራችሁ መሆን፣ በተቻላችሁ አቅም ይህን ቪዲዮ ላይክ እና ሼር ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ እስቲ በመጀመሪያ የሰኔ ጾም የሐዋርያቱ ጾም ማለት ምንድነው የሚሉትን ነገሮች እንይና ከዛ ወደሚቀጥለው እንሄዳለን። አንድ ክርስቲያን የሐዋርያት ጾም ለምን እንደሚጾም ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘንድሮ 2017 የሐዋርያት ጾም የሚጀምረው ሰኔ 2 ነው። በቤተ ክርስቲያናችን ሥርዓት 7 የአዋጅ አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ የሐዋርያት ጾም ማለትም የሰኔ ጾም ነው። ይህ ጾም ሐዋርያት ስለምን ጾሙት? ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው የሆነውን ቃሉን ማስተማር ከመጀመሩ በፊት ከቆመ ሳያርፍ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ጾሟልና፣ እንዲሁም ሐዋርያት የክርስቶስን ፈለግ በመከተል መንፈስ ቅዱስ ከወረደላቸው በኋላ አገልግሎታቸው የቀና የተስተካከለ እንዲሆን በማሰብ እንደጾሙ የቤተ ክርስቲያን መጻሕፍቶች ያብራራሉ። ስለዚህ እኛ ክርስቲያኖች ደግሞ በዚህ በዕብራውያን 13 ከቁጥር 7 ላይ ዋኖቻችሁን አስቡ፣ የኑሮአቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ስለተባለ